ቆይ ሀኔ የቀረበ ጓደኛለሽ? ያንቺን መታጨት ከሌላ መስማት ነበረብኝ። ቆይ ምን ብዬ ነው የምጠይቃት? ሌላ ልታገቢ ነው አሉ ልበላት? እጮኛ እረኛቸውን ተከትላ ጠፍታለች። እንደሱም አይሆንም። ቆይ ወሬው ውሸት ቢሆንስ? እንግዳ ስርምህን አውጣ። ሆኗል፣ አድርጎታል። ይሄማ ትልቅ ንቀት ነው። ማን እንደሆንኩ አላወቀኝማ። መቼም ግን አንተ ነገር አስቀኝ የሚሳካልኝ አሳስቃ እንደሰራችልኝ ባልሰራላት እኔ ዘበን አድርገው እቺ እስስት አረቀስ በሞትኩት አላየሁም ነበር። ደህና ዋልክ ባየዋ? እግዚአብሔር ይመስገን። እኔ የምልሽ ማንኛው ውጣት አስቸግሮች ነው እንደዚህ ብቻሽን የምታወጉ? ኧረ ተውኝማ፣ ዘንድሮ መቼም ጉድ ሳይሰማ ይታደር። የምን ጉዳቸው? ኧረ አትስማ ይቅርብ ባየዋ። የአህያ ስጋ አልጋ ስሉ ከመሬት ምንድነው ግራ ተጋብተሽ ግራ የምታጋቢ? ነገሩን በቀጥታ አትናገሪ? ይኸውልህ ወይዘሪት ወርቄ ያንተን ጓደኛ ግቢ ብትባል አሻፈረኝ ብላ የቤታቸውን እረኛ ተከትላ ብሳለች። እንዴት ወርቅዬ ደሱን አልፈልግም አለችው ነው የምትይ? እሱን ከማገባ በገመድ ሲጥ ብል ይሻለኛል ብላ እርፍ። እንዴት እንጃ አባቷ ክብር ባይወድላት ነዋ። እውነትም ክብር ባይወድላት አንቺዬ። አሁን ማን ይሙት ከደሳለ ፈንታው አንድ ምናምን ሄዳ በልጦባት ነው። ምን አባቷ አውጪላት? ተይ አልኳት፣ መከርኳት፣ ሰደብኳት። ይሄ ምናምን ምናምን አስነክቷት ቢሆን ነው እንጂ የጉድ አገር ገንፎ እያደር ይፋጃል አሉ። የሆነውን ደሳለ ሰምቷል። ኪሳራ በል። ትናንትና ተጠንቀቀ እያልኩት አይደለ ከእጁ የሞጨለፈው። እሰይ ይበለው፣ የእጁን ነው ያገኘው። ምን አይነት ድል አጋጣሚ ነው ታዲያው? ምን ሊደረግ ነው? ቀድሞ ነበር እንጂ መጥቶ መደቆስ። አሁን ምን ያረጋ? እንዲህ ጥዶ ማልቀስ ትላለና እና ከመጀመሪያው ነበር እንጂ ሚስቱን በጠበቅ። አሁንማ አንገቱን ደፍቶ የእረኛ ስድብ መስማት ነዋ። እስኪ ለማንኛውም እኔ ወደሱ ልሄድ። አዲስ ወቅ ካገኘሽ ለእኔ ንገሪ። በይ አላቁምሽ። እንደሰራሽልኝ ሳልሰራልሽ ብቀር እኔ ዘበን አይደለም። አርከኝ እንዴት ዋልክ? ይመስገነው። ወሬን ነው ሩጫው። አረ ጉዱኝ እላለሁ። አርከኝ ምን አይነት ነገር ነው የገጠመን አንተዬ? አሁን እኮ ዘቦ እየነገረች። ተወኝም አንተው ምንም አያመጣም ብዬ ስንከረፍ ጉድ አደረገኝ። የናቁት ያረጋል ራቁት ነው አይደለ? ታዲያው ምን አሰብ? እሄድለታለሁ። ወዴት? መቼም ተመልሶ ከእናቱ ወዲያ አይገባ። ካለበት አፈላልጌ እሄድለታለሁ። እንግዲህ አንተ አሰብክበት እንዳሻ። እንደኔ ግን እንዳንተ ምን ልተዋቸው? አዎ እኮ ነው የፈንታው አበራ ልጅ ነኝ። ይሄንን ጥቃት ውጭ የምተኛው? ተው እንጂ አርከኝ። እኔ ደስ አለኝ ለአንድ ምናምን አንሽ ዝም ምለው ትሰማኛለህ? መተውም ካለብኝ ከሱ ነጥቄ ካመጣሁ በኋላ ነው ራሴ አልፈልግም ብዬ የምተዋል። አሃ ከዛ የፈንታው አበራ ልጅ ወርቅዬ ሞላን አልፈልግሽም ማለት ተብሎ ሲወራ ደስ ይላል። አረ የለም የደሳለ ፈንታው ጮኛ እሱን አልፈልግም ብላ እኛቸው ጋር ኮበለለች ሲባል ነው ደስ የሚለኝ። መቼም ሲነግሩ አሰማ ዳፈጠረ እልቅ የሄዱበትን ቦታ እንዴት አድርጌ ላጣራ አርከኝ። እንደኔ ግምት ዘበን የምታውቀው ነገር ይኖራል። አሃ ትክክል።
ተው እንጂ አልከኝ። ጥቃቴ ባይገባህ እንኳን ቢያንስ ብሶቴ ይግባህ እንጂ የተነጠቁት እኮ የቡና ቁርስ መንገል አይደለም በቃል የተሰጠሁት ሚስቴ ነው። አይደል እንዴት ብዬ ነው የምረጋጋው? በል አርክ ህመም ሳይገባኝ ቀርቶ መሰለ። እሱንማ ከመናገር አልፈህ አሳየኝ። የኔ ቁስል ምንም እንዳልሆነማ ከኔ በላይ መቃጠል ሲገባህ እንደ ቀላል ጥቃት ተረጋጋ ብለህ አሳየኝ። ይሁን ግድል ምን ወዴት እንኳን ጥቃት ቀርቶ ቀና ብለው ሲያዩ ደሜ እንደሚፈላ ሆነ ያውቀዋል። በዚህ ልክ እኔን አሳንሰህ ማየት ያሳዝናል። ለዛ ነው የተፈጠረውን ሰምተህ ከኔ ቀድመህ ግንባሩን እንደማለት ተረጋጋ የምትል። አርኬ ሁለታችንም እኮ የምናወራው አማርኛ ነው፣ እንግባባ እንጂ። እኔ እኮ ተረጋጋ ያልኩህ በስሜት ስትካለብ የነገሩን ፍንጭ እንዳደፍን ብዬ እንጂ ነገሩን ሰነጭራሽ እንተው ብዬ እኮ አይደለም። እንዴት ይኸውልህ ደሱ በእነ ወርቅዬ ጉዳይ መረጃ የምትሰጠን ብቸኛ ሰው ዘበን ብቻ ናት። በዚህ ስሜት ተንደርድረ ዘበንን አገኘሃት ማለት ቃላት ተላልፋችሁ ነገሩ እስከ መጨረሻው ተደፈነ ማለት ነው። በመረጋጋትና በብልሃት እንድንሰራው ብዬ ነው ተረጋጋ ያልኩህ እኮ። እንዴት? ምንም ጥያቄ የለውም። ወደ ዘበን ከመቅረባችን በፊት ቆም ብለን እንድንወያይ ብዬ ነው። ምንድን ነው የምንወያየው? በል መቼም እሷን ለማመጥ አትለኝም። ምን አለበት? አላደርገውም። ብትናገር በውድ ትናገራለህ። በክብር አልናገርም ካለች ግን በቀበቶ ልትገርፋት ነው። በቀበቶ ምን አለኝ? በጥፊ ሳጮላት እንኳን የማታውቀውን ተገላብድ የለ። አንተና ሴት ልካውሩሃል ካላበላሸ ስለማታርፍ ይኸው እንደፈለክ ሂድና እንደፋርስ። ምን አድርግ ነው የምትለኝ? አድርገኝ ግን አጋባኸኝ እኮ። እኔ የምልህ ጅብ እስኪይዝ ያለክስ ነውና ፍንጭ እስከምትሰጠን ተለማምጠን እናውራት። እኔ ደስ አላፈንታ ነው እሷን የምንለማመጠው። ሞት ይሻላል። ስንት ይሆን ዋጋው? የከተማ ነገር እንደው አልለብስም ብዬ ያጠራቀምኳትን አጥበው እንዳይልኩኝ እንጂ ወይ ልጠይቃት እንዴ? አረ የሰው መቤት አምጥቼ ጦማን አሳድ እንግዲህ ይሆን እንጂ ምን አደርገዋለሁ? ጌጥወይ አቤት ወርቅወይ አናገርሽኝ እንዴ? ምን ነው በሀሳብ ጭልጣል? አረ ወዲህ ነው እንዲሁ ነው። አንዴ ያየው ቆይኝ እስኪ መጣሁ።